ቤተክርስቲያን ውስጥ ፓስተሩ ሲሰብክ አይታችሁ ስብከቱን ወዳችሁት ሊሆን ይችላል። ስብከቱ ግን ኤአይ የጻፈ ቢሆን ምን ይሰማችኋል? ዛሬ ዓለም አቀፍ ጥያቄ የሆነውን ኤአይ ለቤተ ክርስቲያን ወዳጅ ነው ወይስ ጠላት የሚለውን በዛሬ ቪዲዮ እናያለን። ቅዱሳት መጻሕፍትን ያስተምረናል ወይስ ያዛባብናል? ዛሬ ጥሩውንም ጎን መጥፎውንም ጎን አቀርብላችኋለሁኝ። ሚዛናዊ ሆኜ ነው ማቀርብላችሁ። እናንተም አይታችሁ ፍረዱ። ሰላም፣ ወደ ኤአይ በአማርኛ ቻናላችን እንኳን በደህና መጣችሁ። አዲስ ከሆናችሁ ሰብስክራይብን ተጫኑ። መጀመሪያ ሰብስክራይብ ያደረጋችሁ ደግሞ ወደ ዛሬው ርዕስ ጉዳያችን እንሻገር። ዛሬ የምናወራው ኤአይ ቤተ ክርስቲያንን ሊጠቅም ይችላል ወይስ ለቤተ ክርስቲያን አደጋ ነው? ጥቅሙና ጉዳቱ እና ክርስቲያን የሆናችሁ ምን ማወቅ እንዳለባችሁም አቀርብላችኋለሁኝ። ቪዲዮን እስከ መጨረሻው ተከታተሉ። የመጀመሪያው ክፍል የሚሆነው ኤአይ ምንድን ነው? አጭር ማብራሪያ ስለ ኤአይ ላብራራላችሁ። ኤአይ ማለት አርቲፊሻል ኢንቴሊጀንስ ሲሆን ሰው ሰራሽ እውቀት ማለት ነው። ሰዎች የሰጧቸውን ብዙ ሚሊዮን ጽሁፎች፣ መጽሐፍት፣ ቅዱሳት መጽሐፎችን ጨምሮ አጥንቶ ጥያቄ ሲጠይቁት መልስ ሊሰጥ የሚችል ኮምፒውተር ፕሮግራም ነው። ቻት ጂፒቲ፣ ክላውድ፣ ጂሚናይ ሶስቱም ኤአይ ናቸው። ዛሬ በዓለማችን ዙሪያ ሚሊዮን ሰዎች ቅዱሳት መጽሐፍትን ለኤአይ ጠይቀዋቸዋል። ጥያቄው ቤተ ክርስቲያን ይህን ቴክኖሎጂ እንዴት ትጠቀምበታለች የሚል። በመጀመሪያ ደረጃ ኤአይ ለቤተ ክርስቲያን ምን ጥቅም አለው የሚለውን ላሳያችሁ። ጥቅም አለው። አንደኛው ጥቅም የሆነው መጽሐፍ ቅዱስን ማስረዳት። ካህናት ብዙ ጊዜ ስብከትን ለማዘጋጀት ሰዓታትን ያሳልፋሉ። ኤአይ ብዙ ሰዓት ወስዶ ሊፈጽመው የማይችለውን ምርምር ደቂቃዎች ውስጥ ሊጨርሰው ይችላል። ሁለተኛው ጥቅም ደግሞ ቋንቋ። ኤአይ ዛሬ 100 በላይ ቋንቋዎችን ይረዳሉ። ወንጌልን ወደ ኦሮምኛ፣ ሶማሊኛ፣ ትግርኛ፣ ከምባተኛ ፈጥኖ ለመተርጎም ኤአይ ሊረዳ ይችላል። ሶስተኛው የኤአይ ጥቅም ደግሞ ቤተ ክርስቲያን ሰዎችን ወደ እምነት ማቅረብ። ቤተ ክርስቲያን ለመሄድ የሚፈሩ ወጣቶች ኤአይ ጋር ጥያቄ ሊጠይቁ ይችላሉ። እግዚአብሔር አለ ወይ ብሎ ቻት ጂፒቲን ቢጠይቁ ጥሩ ምላሽ ሲያገኙ ወደ ቤተ ክርስቲያን ሊቀርቡ ይችላሉ። እሺ፣ የኤአይ ጥሩ ጎኑ ስብከት ዝግጅትን ሊያቀል ይችላል እና ቅዱሳት ጽሁፎችን ፈጥኖ ማብራራት ይችላል። ወጣቶችን ወደ እምነት ሊስብ ይችላል። ቋንቋ መተርጎም ይችላል። አሁን ደግሞ ኤአይ ለቤተ ክርስቲያን በምን መልኩ ነው መጥፎ የሆነው የሚለውን አሁን እነግራችኋለሁኝ። አንደኛ አደጋ ለቤተ ክርስቲያን የሆነው ኤአይ የስህተት ትምህርት። ኤአይ ሁልጊዜ ትክክለኛ አይደለም። አንዳንድ ጊዜ ቅዱሳት ጽሁፎችን ሲያብራራ ልክ ያልሆነ ትርጓሜ ሊሰጥ ይችላል። ካህናት ሲያረጋግጡ ኤአይ ምላሽን ቃል በቃል ቢጠቀሙ ስህተት ወደ ማህበረተሰቡ ሊሰርጽ ይችላል። ሁለተኛው አደጋ ደግሞ የኤአይ መንፈሳዊ ቀዝቃዛነት። ጸሎት ማለት ልብ ከልብ ማውራት ነው። ኤአይ ጸሎት ብጽፍልህ ያ ጸሎት ከልብ ወጣ ማለት ነው። ቤተ ክርስቲያን ስሜት ያስፈልጋታል። ኤአይ ግን ስሜት የለውም። ሶስተኛው አደጋ ሐሰተኛ ወንጌል። ዛሬ ማንም ኤአይን ሊጠቀም ይችላል። ክፉ ሰዎችም ጭምር ኤአይ ሐሰተኛ ስብከት ፈጥሮ ሊያሰራጭ ይችላል። ምዕመናን ሳይጠራጠሩ ደግሞ እሱን ሊቀበሉ ይችላሉ። አሁን ደግሞ እነዚህን ነገሮች ሚዛናዊ ለማድረግ ምን ማድረግ አለብን? ኤአይ ቤተ ክርስቲያን ትጠነቀቅበት? መልሱ ሁለቱም ነው። ኤአይ መጽሐፍ ቅዱስ ሊተካ አይችልም። ኤአይ ካህን ሊተካ አይችልም። ኤአይ ጸሎትን ሊተካ አይችልም። ነገር ግን ኤአይ እንደ ዘመናዊ ህትመት ማሽን ሊያገለግል ይችላል። ጉተንበርግ ፓሪስ አምጥቶ መጽሐፍ ቅዱስ ሲያሰራጭ ቤተ ክርስቲያን ፈርታ ነበር። ዛሬ ምን አደረገ? ወንጌልን ዓለም ዙሪያ አዳረሰ። ኤአይ ዛሬ ያ እድል ሊሆን ይችላል ካህናት ቀድሞ ቢጠቀሙ። 3 ነገር ልምከራችሁ። ኤአይን ሁልጊዜ ሁለተኛ ምንጭ አድርጉት። ቅዱሳት ጽሁፎችን ካህን ያረጋግጥ። ዲጂታል ቤተ ክርስቲያን ለወጣቶች ለመድረስ ኤአይን መጠቀም ትችላላችሁ። ኤአይን ለወረቀት ስራ ተጠቀሙ። ጸሎት ግን ልብ ላይ ነው። ዛሬ ኤአይ ለቤተ ክርስቲያን ጥቅም አለው ወይ ጉዳት አለው የሚለውን ቪዲዮ አቅርብ ያለውኝ። አሁን ጥያቄው ለእናንተ ነው። ኤአይ ቤተ ክርስቲያን ልትጠቀምበት ይገባል ወይስ አይገባም የሚለውን እናንተው ፍረዱ። ኮሜንት ላይ ቪዲዮ ጠቅማችሁ ከሆነ ላይክን ተጫኑ። ለቤተሰብና ለጓደኛችሁ ሼር አድርጉ። ኤአይ ዓለምን ለማወቅ ሰብስክራይብን ተጫኑ። ቀጣይ ቪዲዮ ሳያመልጣችሁ